ሰላም ጤና ይስጥልን እንደምን ቆያችሁ? ዛሬ ደግሞ ስለ ጨጓራ ህመምና ስለ ጨጓራ ቁስለት እናወራለን። የጨጓራ ቁስለት ማለት ምንድነው? የጨጓራ ህመምስ ምንድነው? ከጨጓራ ቁስለት ከጨጓራ ህመም ራሳችሁን እንዴት ነው ልትከላከሉ የምትችሉት? ቤት ውስጥ እንዴት ነው ራሳችሁን ማከም የምትችሉት? እንዲሁ ደግሞ የጨጓራ ቁስለት እንዳይፈጠርባችሁ ልትከላከሉ የሚችሉበት መንገዶች ምንድን ናቸው? እነዚህ ነገሮች ከዚህ በታች ከኔ ጋር ከቆያችሁ መልስ ታገኛላችሁ። ስለዚህ ብዙ ጊዜ አንዳንድ ክሊኒኮች ሄደው አንዳንድ ሰዎች ምን ይላሉ? የጨጓራ ቁስለት አለብኝ ተብያለሁ ይላሉ። ነገር ግን የጨጓራ ቁስለት ሰገራ በመስራት ላብራቶሪ ከደም በሚሰራ ላብራቶሪ የጨጓራ ቁስለት መኖሩ አይታወቅም። ስለዚህ የጨጓራ ቁስለት መኖሩን ለማወቅ ምን አይነት ምርመራ ማድረግ ያስፈልጋል? እሱን ከዚህ በታች በምናወራው መልስ ታገኛላችሁ። ስለዚህ መጀመሪያ ልዩነቱን እንየው። የጨጓራ ቁስለት ምንድነው? የጨጓራ ህመምስ ምንድነው? የጨጓራ ህመም የጨጓራ ምልክቶች ያላቸው ሰዎች ለምሳሌ ከእምብርት በላይ ማቃጠል፣ መቁረጥ ሊሆን ይችላል፣ ማቃጠል ሊሆን ይችላል፣ ማስገሳት፣ እንዲሁም ደግሞ ምግብ ከበሉ በኋላ ሳይፈጭ ለረጅም ሰዓት እዛ ቁጭ የሚል አይነት ከሆነ፣ እንዲሁ ደግሞ ምግብ ሳይበሉ እንዲሁ በባዶ ሆድ መንፋት አይነት እንደዚህ አይነት ስሜቶች ሲኖሩ የጨጓራ ህመም አለው እንላለን አንድ ሰው። ነገር ግን ይሄ ህመም ያለው ሰው ይሄ ምልክቶች ያለው ሰው ሁሉ የጨጓራ ቁስለት አለ ማለት አይደለም። ከነዚህ ሰዎች በጣም ጥቂቶቹ ናቸው የጨጓራ ቁስለት ሊኖራቸው የሚችለው። በሳይንስ እንደተረጋገጠው የጨጓራ ቁስለት እነዚህ ምልክት ከሚያሳዩ ሰዎች በጣም በትንሽ ቁጥር ሰዎች ላይ ነው ሊገኝ የሚችለው። ስለዚህ የጨጓራ ቁስለት አለ ማለት የሚቻለው መቼ ነው? በኢንዶስኮፒ ወይም ራጅ ባሬም ስዋሎ የምንለው ተሰጥቶ ከዛ በኋላ በሚነሳው ራጅ ወይም እንደዛ ካልሆነ ደግሞ ኢንዶስኮፒ ተነስቶ ታይቶ በኢንዶስኮፒ ታይቶ ቁስለት አለ የሚል በኢንዶስኮፒ በሚሰሩ ስፔሻሊስት ባለሙያዎች ከታየ ብቻ ነው አንድ ሰው የጨጓራ ቁስለት አለ ተብሎ መናገር የሚቻለው። ስለዚህ እናንተ ከሰገራ ተወስዶ ከደም ላብራቶሪ ተወስዶ የጨጓራ ቁስለት አለባችሁ ከተባላችሁ እንዳታምኑ፣ እንደዛ አይሆንም። ስለዚህ የጨጓራ ቁስለት ወይም የጨጓራ ህመም እንዳያጠቃችሁ ምን ማድረግ አለባችሁ? መከላከያዎቹን ልንገራችሁ። መከላከያዎቹን ከመናገሬ በፊት ነገር ግን በጣም ወሳኝ የሆኑ ጨጓራ ቁስለትን ሊያመጡ የሚችሉ የጨጓራ ህመምን ሊያመጡ የሚችሉ ሊያባብሱ የሚችሉ በጣም ሁለት ወሳኝ ነገሮችን ልንገራችሁ። አንደኛና የመጀመሪያው ምንድነው? ባክቴሪያ። የጨጓራ ባክቴሪያ እኛ ኤች ፓይሎሪ ኢንፌክሽን እንለዋለን። ስለዚህ የጨጓራ ባክቴሪያ ወይም ኤች ፓይሎሪ ኢንፌክሽን አለመኖሩን በላብራቶሪ መረጋገጥ አለበት። ይሄኛው ከደም ሊሰራ ይችላል ወይም ከሰገራ ሊሰራ ይችላል። ስለዚህ ከደም ወይም ከሰገራ በሚሰራው ላብራቶሪ ይህ ባክቴሪያ አለመኖሩን በላብራቶሪ ማረጋገጥ አለባችሁ። ስለዚህ አንደኛውና የመጀመሪያው እጅግ በጣም ለጨጓራ ቁስለት በማጋለጥ የሚታወቀው የጨጓራ ባክቴሪያ ይባላል። ሁለተኛ ለጨጓራ ህመም ለጨጓራ ቁስለት በማጋለጥ የሚታወቀው ሁለተኛው ዋና ምክንያት ደግሞ የመድኃኒቶች በእኛ ቋንቋ ኖን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ ወይም እነዚህ በየቦታ ለህመም ማስታገሻ የምንወስዳቸው ለምሳሌ ዳይክሎፌናክ የምንለው፣ አይቡፕሮፌን የሚባል፣ አስፕሪን የሚባሉ እነዚህ መድኃኒቶች አንድ ላይ ኖን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ እንላቸዋለን። እነዚህ መድኃኒቶች በብዛት የምንወስድ ከሆነ በተለይ ሁል ጊዜ በብዛት የምንወስድ ከሆነ እነዚህ ለጨጓራ ቁስለት የማጋለጥ እድላቸው በጣም ከፍተኛ ስለሆነ ከነዚህ መድኃኒት ራስዎትን መጠበቅ እጅግ በጣም አስፈላጊ ነው። ነገር ግን አሁን እነዚህ ሁለቱ በጣም ወሳኝ ስለሆኑ እነዚህ ነገሮች ላይ ጥንቃቄ ማድረግና መመርመር ያስፈልጋል። እነዚህ ሁለቱ አሁን ሚኒስትሮት አንቲ ኢንፍላማቶሪ ድራግስ ወይም መድኃኒት ያልኳችሁና የጨጓራ ባክቴሪያ ዓለም ላይ በጣም ሁለት ወሳኝ የሚባሉና ለጨጓራ ህመም በማጋለጥ ለጨጓራ ቁስለት በማጋለጥ የሚታወቁ ዓለም ላይ በጥናት የተረጋገጡ ሁለት ምክንያቶች ናቸው። ሌሎቹ ለጨጓራ ህመም መባባስ ለጨጓራ ቁስለት መባባስ ምክንያት የሚሆኑ ሌሎቹ ደግሞ ራሳችሁን መጠንቀቅ ያለባችሁ ሌሎቹን ተጨማሪ ምክንያቶች ልንገራችሁ። አንደኛ የሚያጨስ ሰው ሲጋራ ያባብሳል፣ የጨጓራ ህመምን ቁስለትን ያባብሳል። የሚያጨስ ማጨስ የለበትም።
አልኮል በብዛት የሚጠጡ ከሆነ ደግሞ አልኮል በብዛት መጠጣት የለባችሁም። አልኮልም አንዱ የጨጓራ ቁስለትና ህመም በማባባስ አንደኛው ምክንያት ሊሆን ይችላል። ሌላው ደግሞ ምግቦች፣ የተለያዩ ምግብ አይነቶች አሉ። ነገር ግን በተለይ ቅመማ ቅመም የበዛበት ምግብና እንዲሁ ደግሞ ቅባታማ የሆኑ ምግቦች ለጨጓራ ህመምና ቁስለት ከሚያባብሱ ነገሮችና ምክንያቶች አንዱ ሊሆኑ ይችላሉ። ስለዚህ ከነዚህ አይነት ምክንያቶች ቢያንስ የጨጓራ ቁስለትና ህመም እስኪድን እስከሚሻላችሁ ድረስ ብትጠነቀቁ፣ ራሳችሁን ብትጠብቁ የተሻለ ይሆናል ብዬ መክራችኋለሁ። ሌላኛው በጣም አስፈላጊ ሊሆን የሚችለው ምናልባት አመጋገብን እንደምታስተካክሉ አሁን እንዳወራሁት፣ ሌላው ደግሞ ምንድነው የአኗኗር ዘይቤ። ለምሳሌ በጣም ህይወት በእርግጥ የሚያስጨንቁ ነገሮች ብዙ አሉ። ነገር ግን ስትሬስ፣ በጣም ጭንቀት፣ በየጊዜ በጣም ጭንቀት የሚያበዛ አይነት ስራ አይነት፣ በጣም ሀሳብና ጭንቀት በየጊዜ በየቀኑ በጣም ጭንቀት ሀሳብ ውስጥ የምትሆኑ ከሆነ የጨጓራ ቁስለት እየተባባሰ ነው የሚሄደው። ስለዚህ ከጭንቀትና በጣም ስትሬስፉል ከሚያደርጋችሁ ነገር ራሳችሁን ብትጠብቁ በጣም ራሳችሁን ከጨጓራ ህመም የመከላከል እድላችሁ ከፍተኛ ነው ማለት ነው። ከዛስ አለፍ ካለ ከዛ ደግሞ ከነዚህ አሁን ከነገርኳችሁ ውጪ አልፎ የጨጓራ ህመም ምልክቶች፣ ስሜቶች፣ የጨጓራ ቁስለት፣ እነዚህ ነገሮች ካሉ ደግሞ መድኃኒት በትክክል መውሰድ፣ ሐኪም ባዘዘው መድኃኒት። ለምሳሌ የጨጓራ ባክቴሪያ አለ ከተባለ አንድ ሰው ቢያንስ ሶስት የተለያዩ መድኃኒቶችን ቢያንስ ለሁለት ሳምንት እንዲወስድ እንመክራለን። ቢያንስ ለሁለት ሳምንት 3 የተለያዩ መድኃኒቶችን ወስዶ ባክቴሪያውን ሙሉ በሙሉ ከጨጓራው ሊያጠፋ የሚችሉ 3 የተለያዩ መድኃኒቶችን እንዲወስድ እንመክራቸዋለን። ስለዚህ እነዚህን በማድረግ ራሳችሁን ቤት ውስጥ በደንብ በመጠንቀቅ እና የሚሰጡ መድኃኒቶችን በመውሰድ ራሳችሁን ቤት ውስጥ ማከም እንደሚችሉ ነው አሁን እነዚህ ነገሮች የነገርኳችሁ። ስለዚህ በአጠቃላይ የጨጓራ ቁስለት እና የጨጓራ ህመም ልዩነቱን በደንብ እንድታውቁ ነው የሚፈልገው። ስለዚህ ብዙ ጊዜ ስለሚያጋጥመኝ ስራ ላይ በተለይ ብዙ ጊዜ ያጋጥመኛል። ሰዎች የጨጓራ ቁስለት ሰገራ ሰርተው የጨጓራ ቁስለት አለብኝ ተብያለሁ ይላሉ ብዙ ጊዜ። ነገር ግን ሰገራ ተሰርቶ የጨጓራ ቁስለት አለ አይባልም። የጨጓራ ቁስለት አለ ለመባል አንድ ሰው ወይ ኢንዶስኮፒ መነሳት አለበት ወይ ካልሆነ ደግሞ ራጅ መነሳት ያስፈልገዋል። ስለዚህ ዝም ብሎ ከደም በሚሰራና ከሰገራ በሚሰራ አንድ ሰው የጨጓራ ቁስለት አለበት ተብሎ አይነገርም። ማወቅ አይቻልም። የጨጓራ ቁስለት ይኑር አይኑር ማወቅ ስለማይቻል ማለት ነው። ስለዚህ ይሄኛው ባክቴሪያ ደግሞ የሚመጣው የምግብ ንጽህና ከውሃ ንጽህና ችግሮች ጋር የተገናኘ ስለሆነ ንጽህና መጠበቅም አንዱ የጨጓራ ባክቴሪያ ላለመጋለጥ ከሚጠቅሙ ነገሮች አንዱ ነው። ዛሬ ስለ ጨጓራ ባክቴሪያ ይህን ያህል ካወራን፣ ስለ ጨጓራ ህመም፣ ስለ ጨጓራ ቁስለት ይህን ያህል ካወራን ይበቃል። ጥያቄ ካላችሁ ወይም ለጨጓራችሁ ምን እንደምታደርጉ ምን ስታደርጉ እንደሚሻላችሁ የተለያዩ ሰዎች ብዙ ነገር ይነግሩኛል። ስራ ላይ በተለይ ያው ሐኪም ስትሆኑ ብዙ ነገር ነው የሚገጥማችሁ እና ብዙ ነገር ይገጥመኛል። እኔ በርበሬ በጥብጬ ጠጥቼ ነው ጨጓራ የሚተወኝ የሚሻለኝ የሚሉ ሰዎች ሁላ ገጥመውኝ ያውቃሉና እስቲ እናንተ ምን ስታደርጉ ነው እናንተ ጨጓራ የተሻለ ከሚያቃጥል አይነት ስሜት የተሻለ እናንተ እረፍት የሚሰጣችሁ ምን ስታደርጉ ነው? ከዚህ በታች ኮሜንት ላይ እስቲ የእናንተን ልምድ እስቲ አካፍሉኝ። ሌላ ደግሞ ከዚህ በታች ኮሜንት ጻፉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎች ሰው አድርሱ፣ ቤተሰብ ሁኑ። በዚህኛው ቻናሌ እጅግ በጣም ብዙ የህክምና ቪዲዮዎችን ለመስራት ሰሞኑን እያቀድኩ ነው ያለሁት። እናንተ ምናልባት ከረዳችሁ በጣም ብዙ ቪዲዮዎችን ከዚህ በኋላ እንደሚሰራ ራሴ እየተዘጋጀው ነው ያለሁት። እጅግ በጣም ወዳችኋለሁ ቤተሰቦች። በጣም ታንኪዩ። እግዚአብሔር ያክብርልኝ።